የሚተናኮለኝንም ሰው አፉን ለጉሚ አንደበቱን ዲዳ አድርጊ ጉሮሮውን ዝጊ ጆሮውን አደንቁሪ ኃይሉን አድክሚ በልድሽ መለኮታዊ ሰይፍ አንገቱን ቆርጠሽ ጣይ ይላል እና ደንግጬ ጸሎት ነው ወይስ እርግማን ነው የተራገመው? ነገራችን ላይ ከዚህ በፊትም እንዲህ አይነት ጥያቄ ቅድም እንዳልከው ተጠይቆ ነበርና እኔ ራሱ በግሌ መልሱን እፈልግ ነበር። በጣም ግራ ያጋባል አይደል? ይሄ የሚሰነዘሩ ጸሎቱ መሃል ላይ እንዲያርጋቸው እንዲውረድባቸው የሚል ነገር ስትሰማ ለምን ትላለህ? እና እኔ ራሱ መልሱን ሄኖክ ኃይሌ በጣም ቀለል አድርጎ ነው የመለሰውና እስቲ እንመልከተው። ይሄ ነገር ለምንድን ነው የተባለው? ይሄን ሲያጠይቅ ምን ለማለት ፈልጎ ነው? ጠላቴን እንዲያርገው፣ ጠላቴን እንዲበለው፣ ጠላቴን በዚህ ያስገባው ምናምን ብሎ ልክ ይሄ እንደ እርግማን የሚመስል ነገር በቃ ማአት የሚመስል ነገር አለውና ብዙ ሰዎች ይጠይቃሉ። አያይዘ ይቅርታ ስላቋረጥኩ። ችግር የለም። ምንድነው ጫማ ነው እግር ነው የሚስተካከለው? ሰው አልበቃ ሲለው ጫማው ነው እንጂ አይ ትንሽ እግሩን እንጥረው አይባልም አይደል? ስለዚህ የኔ አስተሳሰብ ነው ወይስ ጸሎቱ ነው መስተካከል ያለበት የሚለው በጣም ወሳኝ ነው። ምንድነው ጠላቴ ሲባል ጎረቤቱን እያሰበ የሚጸልይ ሰው ማስተካከል ያለበት ራሱ ነው። ቤተክርስቲያን ጠላት የምትለው የመጀመሪያው ሰይጣን ነው። ስለዚህ ምንድነው በእርግጥ ሰውኛ አገላለጽ ስላለው ይሄ ፐርሶኒፊኬሽን የሚባል ሰውኛ ዘይቤ የሚባል አጻጻፍ መጽሐፍ ቅዱስም ይከተላል። ኢትዮጵያ እጆቿን ወደ እግዚአብሔር ትዘረጋለች ሲል ኢትዮጵያ እጅ እንደሌላት የታወቀ ነው። አገሪቱ ነው እንደዛ እንደማለት ሰማይ ሆይ ስማ፣ ምድር ሆይ ስማ፣ ተራራ ሆይ ምናምን እያለ ተራራውን እንደሰው ያናግረዋል። ስለዚህ ይሄ ሰውኛ ዘይቤ የምንለው ነገር አለ በጸሎት መጽሐፍትም በመጽሐፍ ቅዱስም ላይ አለ። ጠላቴ ሲል በጣም ዲስክሪፕቲቭ ሲሆንና እጁን እግሩን ምናምን ሲል ነው አይደለ ሰው ከሰው ጋር ወደ ማያያዝ የሚመጣው። ግን ሰይጣንን ሲባል እግሩን እጁን ስበረው ሲጀመር ሰይጣን እግርም እጅም የለውም። ምንድነው ከተባለ ወደኔ አይምጣ ነው። እግሩን ስበረው ማለት አይምጣብኝ ነው። አንደበቱን ዝጊው ማለት ሰይጣን ክፉ ነገር ስለኔ አይናገር ነው። አይኑን አሳውሪው አየኝ ነው። አይነ ጸላይ አይመልከተኝ፣ የሰይጣን አይን አየኝ ወደኔ አይ አየኸው። ሰይጣን ካየው እኮ ችግር ነው። ባሪያን ኢዮብ አየኸው ተብሎ አይደል ያው ሁሉ ፈተና የመጣበት ካየው። ስለዚህ አየኸው ይራየኒ አይነ ሞት ወይ ይርከበኒ ኩነን የሚል አንድ አለ እና የሞት አይን አየኝ የሰይጣን አይን አየኝ በክፉ አየው እንደማለት። ስለዚህ የጠላቴን አይኑን አሳውሪው ሲባል ሰይጣን አይንም የለውም ሲጀመር። እንደኛ አይደለም ባዮሎጂካል እንትን ኦርጋኖች የሉትም። ግን ወደኔ አይ እግሩን ስበሪው አይምጣ፣ መንገዱን ዝጊበት። ይሄ ኢንስፓይሬሽኑ ደግሞ ከምንድን ነው የተወሰደው? መዝሙር 34 ላይ መዝሙር 34 ላይ አቤቱ ነፍሴን የሚፈልጓትን ተዋጋቸው ይላል። ስጋዬን አይደለ ጎረቤትህ ስጋህን ነው እንጂ ከነፍስ ጋር ጉዳይም የለውም አቅምም የለውም። ነፍሴን የሚበድሏትን በድላቸው፣ የሚወጉኝን ተዋጋቸው ማለት አጋንንት ነፍሳችንን ይሻሉ፣ ወደ ሲኦል ሊጨምሯት፣ ወደ ክፉ ስራ ሊጨምሩት። ስለዚህ የሚበድሉኝን በድላቸው፣ ተዋጋቸው፣ ወደ እኔ አይምጡ፣ መንገድ ዝጋባቸው። ስለዚህ ጠላት ሲል አብዛኛው የሚመለከተው ዲያብሎስ ነው። ሁለተኛ ራስንም ሊሆን ይችላል። በነገራችን ላይ ለሰው ከራሱ በላይ ጠላት የለውም ይላል ቅዱስ ዮሐንስ አፈወርቅ። ሰው ከራሱ በላይ ከሰይጣን በላይ ጠላት አንተ ነው የምትሆነው። ለምን ሰይጣን ምንም ቢፈትነህ አንተ የሚለውን የፈተነን ሰምተህ ካልተከተልክ ሲኦል አይከተል። ራስ ግን ራስን ሲኦል ልከት ትችላለህ፣ ልታስኮንነው ትችላለህ። ስለዚህ ለኔ ከኔ በላይ ጠላት የለኝም። ታዲያ የጠላቴን አይኑን አሳውሪ ማለት ወደ ኃጢአት እንዳላይ ጠላት ክፉ ምኞቴ ውስጥ ያለውን ኃጢአት ውስጥ ያለውን ክፉ ነገር ወደ ክፉ እንዳይሄድ እግሬን መልሹ ወደ ክፋት እንዳይሄድ መንገዱን ዝጊበት። ክፉ ምኞቴ የኔ ጠላት የኔ ክፉ ምኞቴ ነው